ችን ፊዚካሊ አይታችሁ አትገምቱ። አንዳንድ ሰው ዛሬ እንደ ተራ ሰው የምታዩት ሰው ነገ ለመጨበጥ ከባድ ሊሆንባችሁ ይችላል። ዶንት ጀጅ ኤኒዋን ባይ አፒራንስ። የሰውን ልጅ እንዲህ አይታችሁ ንግግሩን አይታችሁ ገንዘብ እንደሌለው አይታችሁ ጀጅ አታርጉ። ትጸጸታል። ሰውን ባለባበሱ በገንዘቡ ዛሬ ባለ ሁኔታ አዋርደኸው እድሜ ዘመንህ ልትጸጸት ትችላል። የእግዚአብሔር ፌቨራይት ሊሆን ይችላል። ያ ሰው አትሳሳቱ። ቢ ኬርፉል። ከባድ ስህተት ነው የምትሰሩት። የሰውን ልጅ ባለው ነገር አትገምቱ። ከአምላኩ ጋር ያለውን ፌሎሺፕ አታውቅም። እግዚአብሔር ከየት አንስቶ የት እንደሚያደርሰው አታውቅም። ነገ ምን እንደሚሆን አታውቅም። በተለይ ታዳጊ ልጆችን አታሳዝኑ። የህይወትን እጣ ፈንታ የሚወስን ሰው ሊሆን ይችላል። ዶንት ኖ። ነገ ለእግዚአብሔር ብቻ ነው የተሰጠ። ማን ምን እንደሚሆን ነገ አይታወቅም። ዛሬ ላይ ሰውን ጀጅ አታርጉ። ሰው ፊት ነው ያለ፣ እግዚአብሔር ግን ልብን ያለ። ማንንም ሰው ንቀት አታሳዩ። በእድሜ ዘመን ሰውን ሁሉ እኩል ነው ማሰብ ያለበት። ምክንያቱም የዛሬ እረኛ የነገ ንጉሥ ነው። የእግዚአብሔር ሚዛንና ፍርድ እንደ ሰው ቢሆን እስቲ ያስቡት። የት ነበር ምንሆን? ሰው ፊትን ያህል፣ ሰው ብርህን ያህል፣ ሰው አለባበስን ያህል፣ ሰው ብራንድህን ያህል። እግዚአብሔር ግን የዛሬ ሁኔታን አያይም፣ ጫማህን አያይም። ነገህን ኦልሬዲ እግዚአብሔር ዛሬ ለሱ ካለ ፍቅር ተነስቶ ያህል። ዶንት ጃጅ ኤኒዋን ባይ አፒራንስ። በተለይ ስልጣን ሲኖራችሁ፣ ገንዘብ ሲኖራችሁ፣ አቅም ሲኖራችሁ ሰውን ልብ መስበር፣ ሰውን ማሳዘን ዩ ዊል ሪግሬት ቱሞሮ። ትጸጸታላችሁ።